ሰላም እንዴት ናችሁ? በዚህ ቪዲዮ ማሳያችሁ ፓስፖርት የጠፋበት ሰው እንዴት ነው ፓስፖርቱ መልሶ ማግኘት እንደሚችል ነው ማሳያችሁ። ፓስፖርት የጠፋበት ሰው መጀመሪያ ፖሊስ ጣቢያ ሄዶ ፓስፖርቱ መጥፋቱ መረጃ አሳውቆ ደብዳቤ መያዝ አለበት። የፓስፖርቱ ኮፒ ማዘጋጀት አለበት። የፓስፖርት ኮፒ ደግሞ ከሌለው የፖሊስ መረጃ ይዞ ኢሚግሬሽን ውስጥ ይገባና የፓስፖርት ቁጥሩ ኤክስፓየር ዴት እና ኢሹ ዴት የተሰጠበትና የሚያበቃበት ቀን እዛ ላይ ጽፎ ይሰጡታል። ይህን ጽፎ ከሰጡት በኋላ አንድ ጉርዱ ፎቶ ያዘጋጃል። ልደት ካርድን ቢኖረው አሪፍ ነው፣ ከሌለው ምንም ችግር የለም። እነዚህን ይዝና ያመለክታል ማለት ነው። ለማመልከት መጀመሪያ immigration.gov.et የሚለው ዌብሳይት ላይ ስንገባ እንደዚህ አይነት ፔጅ ይመጣልናል። ጉግል ላይ ሰርች አድርገን immigration.gov.et ሰርች እናደርግና እንደዚህ አይነት ፔጅ ይመጣልናል። ከዛ ላይ ይሄን ፔጅ ሲመጣልን ሬጂስተር እንላለን። ሬጂስተር ብለን እዚህ ጋር አይደንቲፊኬሽን ታይፕ የሚለው ኢትዮጵያን ፓስፖርት እናደርገዋለን። ለምን ፓስፖርት ስለጠፋ ነው። አይደንቲፊኬሽን ነምበር የሚለው የተሰጠን ወይም የፓስፖርት ነምበራችን ኢፒ ብሎ ሊጀምር ይችላል፣ ኢኪዩ ብሎም ሊጀምር ይችላል። እኛ የፓስፖርት ነምበራችን እዚህ ላይ እናስገባለን። ከዛን ወረድ ብለን እዚህ ጋር ኢሹ ዴት የተሰጠበት ቀን እናስገባለን። ለምሳሌ ጃንዋሪ 4 2020 የተሰጠ ቢሆን ከዛን እዚህ መጥተን አክሴፕት እንላለን። ከመረጥን በኋላ በትክክል አክሴፕት እንላለን። ከዛ እዚህ ጋር እንመጣና ኤክስፓየርድ ያደረገበት ዴት እንፈልግና እንመርጣለን። ኤክስፓየርድ ያደረገበት ዴት በቀን 3 የሚያደርግበት ዴት 25 ጃንዋሪ ብለን እናስገባለን። እዛ ላይ ያለውን ቀጥታ አምጥተን እዚህ እናስገባለን። ይሄን ካስገባን በኋላ ዝቅ ብለን ሌላ የሚፈልጉ ፋይሎች እዚህ ሰርች እንልና እዚህ ጋር ስም እናስገባለን። እዚህ መጥተን በርዝ ዴት የተወለደችበት ጊዜ እዚህ ጋር ያለውን እንሞላለን። ይሄን ቦክሱን ክሊክ እናደርግና የተወለደችበት ጊዜ ፌብሩዋሪ 1980 ነው። ፌብሩዋሪ 10 1980 ነው። እሱን ሴሌክት አድርገን አክሴፕት እንላለን። ዝቅ እንልና እዚህ ጋር ጾታዋ ፊሜል ብለን ክሊክ እናደርጋለን። ዘን ስልክ ቁጥር እናስገባለን 9 ብለን ከዛን ስልክ ቁጥር ካስገባን በኋላ ቫሊዴት እናደርጋለን። ቫሊዴት ስናደርገው እዚህ ስልካችን ላይ ባስገባነው ስልክ ላይ ኦቲፒ ይመጣልናል። እዚህ ጋር ኦቲፒውን እናስገባለን። ለምሳሌ ይሄኛው ኦቲፒውን ስናስገባ እንደዚህ ቫሊዴት ሰክሰስፉሊ ይለናል። ከዛን ዝቅ ብለን ዩዘር ኔም እናስገባለን። ዩዘር ኔም ስናስገባ ካፒታል ሌተር እና ስሞል ሌተር ቀላቅለን እናስገባለን። ዩዘር ኔም አስገብተን ስንጨርስ እዚህ ቫሊዴት እናደርገዋለን። ቫሊዴት የሚለው ክሊክ እናደርጋለን። ከዛን እዚህ ጋር መጥተን የራሳችን ፓስወርድ እንሰጣለን። ፓስወርድም ካፒታል ሌተር ስሞል ሌተር ቀላቅለን ነው የምንሰጠው። ፓስወርድ እናስገባለን። ፓስወርድ ካስገባን በኋላ እዚህ ጋር መጥተን ሬጂስተር እንላለን። ከዛ ዩዘር ሎጊን የሚለውን ክሊክ አድርገን ዩዘር ኔማችን እዚህ ጋር እንጽፋለን። እኔ ኮፒ ፔስት እያደረኩት ነው፣ ቅድም ኮፒ አድርጌው ስለነበረ ማለት ነው። ዩዘር ኔማችን እዚህ ጋር አስገብተን ኦቲፒ ኤስኤምኤስ የሚለው ክሊክ እናደርግና ሎጊን እንላለን። ሎጊን ካልን በኋላ ስልካችን ላይ ኦቲፒ ይመጣል 6 ቁጥር፣ እሱ ቁጥር እናስገባለን። አስገብተን ስንጨርስ እንደዚህ አይነት ዳሽቦርዶች ይመጣልና ኦርዲናሪ ፓስፖርት፣ ሪኢሹ ኦሪጂናል አይዲ የሚል ሪስኬጁል፣ ማይ አፕሊኬሽን እና ቪው ዶክመንት ይላል። ይሄ ቪው ዶክመንት የሚለው የሚጠቅመን ከሞላን በኋላ ምናልባት ኢንኬዝ በኢንተርኔት ምክንያት ሞልተን ስንጨርስ ፒዲኤፍ ብናጣ ይሄን ክሊክ ስናደርገው እንመጣለን። ማይ አፕሊኬሽን የሚለው ደግሞ የፔመንት ዶክመንቱ ለማውጣት ወይም ፔመንቱ አክቲቭ ለማድረግ እንጠቀምበታለን። ስለዚህ እኛ አሁን የምንፈልገው ሪኢሹ ስለሆነ ወይም የጠፋ ፓስፖርት ስለሆነ ይሄ ሪኢሹ የሚለውን ክሊክ እናደርጋለን። ክሊክ አድርገን ስንጨርስ እንደዚህ አይነት ፔጅ ይከፈታል። ከዛን እዚህ ጋር ማይ ሰልፍ የሚለው ክሊክ እናደርግና ወረድ ብለን ሪዝን ፎር ኢሹ የሚለውን ክሊክ አድርገን እኛ ፓስፖርት ጠፍቶን ስለሆነ ይሄ ሎስት ወይም ስቶለን የሚለው ዶክመንት የሚለውን እንመርጣለን። ለማደስ ከሆነ ኤክስፓየርድ የሚለው ነው።
ፓስፖርት ፔጅ አልቆብን ከሆነ ደግሞ ፓስፖርት ፔጅ ረን አውት የሚለውን እንጠይቃለን። ፐርሰናል ዲቴል ለማስተካከል ከሆነ እንደዚሁ ነው። ሪፕሌስመንት ኦፍ ቫሊዴትድ ዶክመንት ከሆነ ደግሞ ፓስፖርታችን ቀን ኑሮትን ተቀጥተን መውሰድ ስንፈልግ ይሄን መምረጥ እንችላለን። ስለዚህ ከዚህ በኋላ ያለው አሞላሉ ተመሳሳይ ነው። እኛ አሁን እዚህ ጋር እንፈልገው የጠፋ ስለሆነ ይሄን ስቶለን የሚለውን ክሊክ እናደርግና እዚህ ጋር ስቴት የሚለው የተጎዳ ከሆነ ዳሜጅ እንመርጣለን። ካልተጎዳ ነን። ኮሬክሽን የሚያስፈልገው ከሆነ ደግሞ የስም የእድሜ ምናምን ኮሬክሽን የሚያስፈልገው ከሆነ ኮሬክሽን ሪኳየርድ የሚለውን እንመርጣለን። ግን ይህን ስናደርግ እዚህ ጋር መጥተን ሎስት ወይም ስቶለን የሚለውን ወደ ኮሬክሽን ፐርሰናል ዲቴል ኮሬክሽን ቀይረን ከሆነ ነው ማለት ነው። ከዛን እዚህ ጋር እኛ ፓስፖርታችን ስላልተጎዳ ነን ዳሜጅድ ነው። ከዛን እዚህ ጋር እንመጣና ሰርቪስ ታይፕ የ2 ቀን አለ። የ2 ቀን ከፈለግን የ2 ቀን ክሊክ እናደርግበታለን። ከዛ ዝቅ ብለው ደግሞ የ5 ቀን የሚል አለ። የ5 ቀን ከፈለግን ደግሞ የ5 ቀን እናደርጋለን ማለት ነው። ኖርማሉ የቀጠሮ ከፈለግን የቀጠሮ እናደርጋለን። ወደ 4 ወር አካባቢ ነው። የ2 ቀኑ 25,000 ብር ነው። የ5 ቀኑ 20,000 ብር ነው። ኖርማሉ 5,000 ብር ነው። እኔ ለጊዜው የምፈልገው ኖርማሉ ስለሆነ ተመሳሳይ ነው ስቴፑ። በኖርማሉ እንሞክራለን። ከዛን እዚህ ጋር አክሴፕት ብዬ ክሊክ አደርጋለሁ። ከዛን እዚህ ጋር ይታያቸዋል። ኔክስት እናደርጋለን። ኔክስት ስንል እዚህ ፐርሰናል ዲቴላችን እንዳለ ቼክ እናደርጋለን። ቅድም የሞላነውን ቼክ እናደርግና እዚህ ጋር ምን ይጠይቀናል? ሪጅን ኦፍ በርዝ ይጠይቀናል። እኔ አምሃራ፣ ከዛን ፕሌስ ኦፍ በርዝ ባቲ እናደርጋለን። ባቲ ብለን እንሞላለን። ከዛን ዝቅ ብለን እኛ ደግሞ የተወለድንበት እናንተ የተወለዳችሁበት ቦታ ነው የምትሞላው በትሞሉት። እዚህ ጋር ሴክስ በትክክል ማስገባታችን ቼክ እናደርጋለን። ከዛን እዚህ ጋር ኦኩፔሽን ስራ ካለን ያለን ስራ እዚህ ጋር መምረጥ እንችላለን። ካልሆነ አዘር ብለን እንሞላለን። ዝቅ ብለን ማሪታል ስታተስ ይላል ያገባ ያላገባ የሚል እዚህ ጋር ያገባ ከሆነ ሜሪድ፣ ያላገባ ከሆነ ሲንግል ብዬ መርጥና ኔክስት እላለሁ። ከዛን እዚህ ጋር ሪጅን ይጠይቀናል። ቅድም ያስገባሁት አማራ ነው። እዚህ ጋር ሲቲ ይጠይቀናል። ሲቲ አማራ፣ ባቲ ከተማ እዚህ ጋር ሆም አድሬስ ያው ባቲ ስለሆነ ባቲ ብለን እናስገባለን። ቀበሌ ምናምን ዲቴል መሙላት እንችላለን ከፈለግን፣ ግን ኦልተርኔቲቭ ነው። እዚህ ጋር ፎን ነምበራችን ትክክል መሆኑ እናረጋግጣለን። በዚህ ጋር ደግሞ ሌላ ፎን ነምበር ማስገባት እንችላለን ከፈለግን። እዚህ ጋር ሌላ ፎን ነምበር ማስገባት እንችላለን። ፎን ነምበር እዚህ ጋር መቀያየር እንችላለን ከፈለግን። ኦልተርኔቲቭ ሪጅን ካለን ደግሞ ኦልተርኔቲቭ ሪጅን ወይም ኦልተርኔቲቭ የሆነ አማራጭ የሆነ ክልል ካለን ደግሞ እሱን እዚህ ጋር ማስገባት እንችላለን። ሜን ዲቴል አድሬሳችን ደግሞ ትክክለኛ አድሬሳችን እዚህ ጋር በስርዓት እንሞላለን ማለት ነው። ከዛን ዝቅ ብለን ሁሉን ቼክ ካደረግን በኋላ ኔክስት እንላለን። ኔክስት ስንል እዚህ ጋር ጌቲንግ ዶክመንት የሚለው ይመጣልናል። አንደኛ ቅድም ያልኳችሁ የፖሊስ ሰርቲፊኬት፣ ሁለተኛ በርዝ ሰርቲፊኬት ካለን በርዝ ሰርቲፊኬት፣ ካልሆነ ዝም ብለን ፎቶዎችን እናስገባበታለን። እዚህ ዲቴል የፖሊስ ይጠይቃል፣ በርዝ ሰርቲፊኬት የልደት ካርድ ይጠይቃል። ካለን ጥሩ ነው፣ ከሌለን ደግሞ ፎቶ ብቻ እንሞላለን ማለት ነው። ስለዚህ እዚህ ጋር መጣና እኔ ቀስቱን ነክቼ የልደት ካርድ ለምን የፖሊስ መረጃ ያለበት እፈልጋለሁ። እኔ የፖሊስ መረጃ አሁን ያለ ሙከራ ስለሆነ እያሳየኋችሁ ያለው ዝም ብዬ እዚህ ጋር ይሄው ፋጤ ብዬ ነጭ ወረቀት ይዣለሁ። እሱን ነጭ ወረቀት ክሊክ ሳደርገው እዚህ ጋር መጣና ሰብሚት እላለሁ። እዚህ መጣና አሁንም በፎቶ ቦታ ዝም ብዬ ነጭ ወረቀት ላስገባ ነው። እዚህ ጋር ኦፕን ብዬ ሰብሚት እላለሁ። ከዛን ዝቅ ብዬ እነዚህ ፋይዳ ምናምን እንዳለ ግዴታ ስላልሆኑ እነሱን እናልፋቸውና ኔክስት እንላለን። ከዛን እዚህ ጋር የት ሀገር ያስመርጣል? ኢትዮጵያ ነው። እዚህ ጋር ኢንሮልመንት ኦፊስ የት ሀገር ነው የምትፈልገው ይላል። ከፈለክ አቃቂ ያለ፣ አዳማ፣ አርባ ምንጭ፣ ባህር ዳር፣ ባሌ ሁሉም ቦታ አለ። እነዚህን ቼክ እናደርግና እኔ ለጊዜው ለአዲስ አበባ ስለመፈልግ አቃቂ ቃሊቲ ብዬ እመርጣለሁ። ከዛን መቼ ነው የሚመቻ አፖይንትመንት ወይም ሲስተሙ ራሱ የቀጠሮ ቀን መቼ ያለው የሚለው ነገር እዚህ ጋር እንመርጣለን። እዚህ አሁን ሁላቸውም የተያያዘ ቦታ ነው። እዚህ ጋር ሜ ላይ መጣና ክፍት ቦታ ፈልጌ ሜ 22 አክሴፕት እላለሁ። ከዛን እዚህ ጋር መጣና ታይም ስሎት ስንት ሰዓት ይመቻል? ከሰዓት ነው ጠዋት ብሎ ይጠይቀናል። ግን ኦልሬዲ አይሰሩበትም። እኛ የተመቸንን እንመርጥና በቀጠሮ ቀን
ከሰዓትም ብንፈልግ ጠዋት መሄድ እንችላለን። ከዛን ሰሚት እንላለን። ሰሚት አድርጎ ሲጨርስ እንደዚህ አይነት ፒዲኤፍ ይመጣልናል። ስማችን እንዳለ በፒዲኤፍ መልክ እዚህ ይመጣል። እዚህ ጋር ፕሪንት የሚለው ክሊክ እናደርጋለን። ሴቭ ማድረግ እንችላለን። ከፈለግን ዳውንሎድ እንልና ዳውንሎድ ይሄን ፒዲኤፋችን እንይዛለን። በዚሁ ይሄው የቀጠሮ ቀናችን ይሄው የማመልከቻ ቀን በ14/9 2018 ይላል። በዚህ ቀጠሮ ሄደን እናመለክታለን ማለት ነው። ሄደን አሻራ እንሰጣለን እና ፎቶም እንነሳለን ማለት ነው። የት አቃቂ ቃሊቲ ያለው ወይም የመረጥነው ኦፊስ ሄደን እንትን አሻራ እንሰጣለን። ከዛ እዚህ የፕሪንት ምልክት ነክተን ሴቭ እናደርጋለን። ፋጤ የሚል ፎልደር ስለፈጠርኩኝ ወደ ፋጤ ወስጄ ይህን ሴቭ አደርጋለሁ። ከዛ ኔክስት እላለሁ። ኔክስት ስል ይሄ ፔመንት ኦርደር ነው እያመጣልኝ ያለው። ፔመንቱ ይሄው እንደሚታየው ይሄኛው 5000 ብር ለመንግስት ይከፈላል። 8000 ብርም ለመንግስት የሚከፈለው ለምን እኔ እዚህ ጋር እናንተ ላሳይ ስሰራ ፓስፖርቱ ኤክስፓየርድ ያላደረገ ፓስፖርት ነው ያስገባሁት። ኤክስፓየርድ ያላደረገ ፓስፖርት ስላስገባሁ 13000 ብለዋል እንጂ ኤክስፓየርድ ካደረገ ክፍያው 5000 ነው። ኤክስፓየርድ ያላደረገ ፓስፖርት ደግሞ ምናልባት ጊዜ ፈልገን ምናድሰው ከሆነ ሂሳቡ 8000 ብር ቅጣት ይኖረዋል። ኖርማሊ 5000 ብር ነው። ኤክስፓየርድ ያደረገ ፓስፖርት የምትከፍሉት 5000 ብር ነው። ከዛን ፕሮሲድ ቱ ፔመንት የሚለውን ክሊክ እናደርጋለን። እዚህ ጋር ዝቅ ብለን ትንሽ ጠብቀነው ሲቢኢ ሞባይል የሚለውን መርጠን ኮንቲኒው እንላለን። አሁን ጨርሰናል። ከጨረስን በኋላ ይቺን ነምበር እዚህ ጋር ያለችው ነምበር የቺን ነምበር የፓስፖርት መክፈያ ወይም ኦርደር ኮድ ስለሆነች ይቺን ኦርደር ኮድ ኮፒ አድርገን እናስቀምጣለን። ይህም ፕሪንት አውቱን ሴቭ እናደርጋለን። ሁለቱ ፕሪንት አውቶች ሴቭ እናደርጋለን። በዚህ ቁጥር ባንክ ላይ ሲቢኢ ሞባይል ወይም ደግሞ በቴሌብር እንከፍልና ዶክመንታችን ሰብስበን በቀጠሮ ቀን ሄደን አሻራ እንሰጣለን ማለት ነው። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።